ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ፊደሎች ማለት ነው አንድ ባንድ እስከ መጨረሻቸው የምናቸው ይሆናል ማለት ነው። ተከታተሉኝ። ከሀ ጀምረን እስከ መጨረሻው እያነበብን እንዲሁም በዚህ መልኩ አጠቃላይ የምናቸው ይሆናል ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር የሀ ፊደልን ከመጀመሪያው እስከ መጨረሻው እያነበብን አንድ ባንድ እናያቸዋለን ማለት ነው። ተከታተሉኝ፣ እንጀምር። እሺ እንግዲህ ቤተሰቦች ተመልከቱ። እዚህ ጋር በሀ ነው የምንጀምር ማለት ነው። እዚህ ጋር በሀ እንጀምራለን። አንድ ባንድ እያነበብን እስከ መጨረሻው እናያቸዋለን ማለት ነው። ከመጀመሪያው ከሀ እንጀምራለን ማለት ነው። እሺ እዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን የሃን ፊደሎች በዚህ መልኩ ማንበብ እንችላለን ማለት ነው። እሺ ከዛ ቀጥለን ለ ሉ ሊ ላ ለ ል ለ እንደዚህ ብለን እናነባቸዋለን ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥለን በድጋሚ ሀ ብለን እናነባዋለን ማለት ነው። ይሄኛው ሀሌታ ሀ፣ ይሄኛው ደግሞ ሐመር ሀ ሀ ነው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን ማለት ነው። እሺ ቀጥለው የምናገኛቸው እዚህ ጋር መ ሙ ሚ ማ ሜ ም ሞ እንደዚህ ብለን እናነባቸዋለን ማለት ነው። በቀላሉ እንደዚህ አድርገን ማንበብ እንችላለን ማለት ነው። እሺ ከዛ ቀጥለን ደግሞ ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን ማለት ነው። እነዚህን ለማንበብ በጣም ቀላል ናቸው። እንደዚህ አድርገን ቅደም ተከተላቸውን በመከተል በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን እናነባቸዋለን። እሺ በድጋሚ ደግሞ እዚህ ጋር ሰ ብለን እናነባቸዋለን። እነዚህ የሰ ቤተሰቦች ሁለት አይነት የሰ ዘሮች አሉ ማለት ነው። ይሄ የመጀመሪያው ሰ ይሄን ይመስላል፣ ሁለተኛው ሰ ደግሞ ይሄን ይመስላል ማለት ነው። እሺ ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን። ከዛ ደግሞ ወደሚቀጥሉት እንሄድ። እሺ ቀጥላ የምናገኛቸው እዚህ ጋር የሸ ዘሮች ነው ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን እናነባቸዋለን። እሺ ከዛ ቀጥለን ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን እናነባቸዋለን። እሺ ከዛ ቀጥለን ደግሞ በ ቡ ቢ ባ ቤ ብ ቦ እሺ ከዛ ተ ቱ ቲ ታ ቴ ት ቶ እሺ ከዛ ቸ ቹ ቺ
ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ እንደዚህ ብለን እናነባቸዋለን ማለት ነው። በቀላሉ ይህን ይመስላሉ። እሺ ከዛ ቀጥለን ደግሞ እዚህ ጋር ኘ እኙ እኚ እኛ እኘ እኚ ኛ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። እንግዲህ ከዛ ቀጥሎ ደግሞ የምናገኛቸው የወ ቤተሰቦች ናቸው ማለት ነው። እንደምትመለከቱት ወ ው ዊ ዋ ዌ ው ወ እንደዚህ ብለን እናነባቸዋለን። እሺ ከዛ በመቀጠል አ ኡ ኢ አ ኤ እ ኦ እሺ ከዛ ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን በቀላሉ እናነባቸዋለን። እሺ ከዛ ቀጥለን ደግሞ እዚህ ጋር ዠ ዡ ዢ ዣ ዤ ዥ ዣ ብለን እናነባቸዋለን። እሺ ከዛ የ ዩ ይ ያ የ ይ ያ እሺ ከዛ ደግሞ ደ ዱ ዲ ዳ ዴ ድ ዶ እንቀጥልና ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ እሺ ከዛ ጠ ጡ ጢ ጣ ጤ ጥ ጦ ብለን እናነባቸዋለን። እሺ ከዛ ቀጥለን ደግሞ ጨ ጩ ጪ ጫ ጬ ጭ ጮ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ ይሄን ይመስላሉ ማለት ነው። ከዛ ቀጥሎ ያሉትን ደግሞ እናነባቸዋለን። እሺ ቀጥለን የምናገኛቸው እዚህ ጋር ጠ ጡ ጲ ጳ ጴ ጵ ጶ እሺ ከዛ ጸ ጹ ጺ ጻ ጼ ጽ ጾ እሺ ከዛ ደግሞ በድጋሚ ጸ ጹ ጺ
ጻ ጼ ጽ ጾ። እሺ ፈ ፉ ፊ ፋ ፌ ፍ ፎ። እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ በዚህ መልኩ እናነባቸዋለን። ከዛ የመጨረሻው ደግሞ ፐ ፑ ፒ ፓ ፔ ፕ ፖ እንደዚህ ብለን እናነባቸዋለን። እንግዲህ ፊደላት ከመጀመሪያው እስከ መጨረሻው አጠቃላይ ይህን ይመስላሉ ማለት ነው። በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ይህን ይመስላሉ። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ ቃላትን እንዴት መስራት እንዳለብን ቃላቶችን እየጻፍንና እያነበብን እናያለን ማለት ነው። ለዛሬ በዚህ ይበቃል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ቻ